በተባበሩት መንግስታት የፍልሰተኞች ድርጅት በእንግሊዝኛ ምህጻሩ IOM ኢትዮጵያ ውስጥ በቀጣዮቹ 5 ዓመታት ሁሉን አቀፍ ልማትና መረጋጋትን በማስፈን የስደትና መፈናቀል ችግሮችን ለመፍታት የሚያስችል ያለውን ፍኖተ ካርታ ዛሬ ይፋ አድርጓል። ድርጅቱ በእነዚህ ዓመታት ቅድሚያ ከሚሰጣቸው ጉዳዮች መካከል የመጀመሪያው የአደጋ ጊዜ ዝግጁነትና የነፍስ አድን ድጋፍ መሆኑን ገልጿል። ለዝርዝሩ የአዲስ አበባ ወኪላችን ሰለሞን ሙጬ። የሶማሌ ክልልን የሚያዋስነው የኦሮሚያ ክልል ምስራቅ ቦረና ዞን ዋጭሌ ወረዳ ነዋሪ የሆኑት አስተያየት ሰጪ ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቀው በሰጡን አስተያየት በእኛ አካባቢ ግጭት ነበር፣ ግን አሁን ግጭቱ ቆሞ ሰው ግን በእኛ ወረዳ በስፋት ከሚኖሩበት አካባቢ እንደተፈናቀለ ነው። በአዋሳኝ አካባቢዎቹ በስፋት የመንግስት ጸጥታ አካላት ሰፍረውበታል። ባለፈው ሐምሌ ወር የተቀሰቀሰውና የሰው ሕይወት መቀጠፉን ጨምሮ በርካቶች ከቤት ንብረታቸው ተፈናቅለዋል። ወደ ከተሞች አካባቢ የተፈናቀሉት የአዋሳኝ ቀበሌያት ነዋሪዎች እስካሁንም ወደ ቀያቸውና ነባር ኖሯቸው አልተመለሱም። ሌላው አስተያየት ሰጪ የሞያሌ ከተማ ነዋሪ በዚህ ሰዓት ምንም ጦርነት የለም፣ ግን በድሮ ለሰላሙ ጊዜ ወደዛ መሄድ ወደዚህ መሄድ የለም። የሶማሌ ክልልን የሚያዋስነው የኦሮሚያ ክልል ምስራቅ ቦረና ዞን ዋጭሌ ወረዳ ነዋሪ የሆኑት አስተያየት ሰጪ ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቀው በሰጡን አስተያየት በእኛ አካባቢ ግጭት ነበር፣ ግን አሁን ግጭቱ ቆሞ ሰው ግን በእኛ ወረዳ በስፋት ከሚኖሩበት አካባቢ እንደተፈናቀለ ነው። በአዋሳኝ አካባቢዎቹ በስፋት የመንግስት ጸጥታ አካላት ሰፍረውበታል። ባለፈው ሐምሌ ወር የተቀሰቀሰውና የሰው ሕይወት መቀጠፉን ጨምሮ በርካቶች ከቤት ንብረታቸው ተፈናቅለዋል። ወደ ከተሞች አካባቢ የተፈናቀሉት የአዋሳኝ ቀበሌያት ነዋሪዎች እስካሁንም ወደ ቀያቸውና ነባር ኖሯቸው አልተመለሱም። ሌላው አስተያየት ሰጪ የሞያሌ ከተማ ነዋሪ በዚህ ሰዓት ምንም ጦርነት የለም፣ ግን በድሮ ለሰላሙ ጊዜ ወደዛ መሄድ ወደዚህ መሄድ የለም፣ ቆሟል። ስፔሻሊ ወደ ዋጭበና ጣስ ወረዳ ነበረው አካባቢ ሞያሌ አካባቢ ብዙ ጊዜ ኢቭን ጦርነት ጊዜ ህዝቡ ብዙም እንትን አይሉም። ወደ ኋላ የተመለሰ ነገር የለም። እነሱ መዋቅሩ ሳራ እያዋሩ ነው። እንግዲህ አሁን ምንም እንትን የለም። ህዝቡ ከመንግስት መልስ እየጠበቀ ነው። መንግስት ያለው ነገር እስካሁን ምንም የለም። የዋጭሌ ወረዳው አስተያየት ሰጪ ነዋሪውም የኛ ወረዳ ዋጭሌ አሁን የሚተዳደረው በቦረና ነጌሌ ምስራቅ ቦረና ስር ነው። ወደ ነጌሌ ቦረና ከሚወስደው የፌደራል መንገድ ውጭ ሌሎቹ ብዙም ሰዎች የተንቀሳቀሱበት አይደለም። በአዋሳኝ የሁለቱ ክልሎች ወረዳዎች አካባቢ ከሐምሌ ወር ጀምሮ እስከ መስከረም ለሁለት ወር ግድም አልፎ አልፎ በተስተዋለው ግጭት የተፈናቀለው ህዝብ ቁጥር እጅግ ብዙ መሆኑን የገለጹት አስተያየት ሰጪዎቹ የአካባቢው ነዋሪዎች ከአካባቢው የተፈናቀሉት ነዋሪዎች ብርቱ ችግር ውስጥ መሆናቸውን አስረድተዋል። ተፈናቃዮች በከተማ አካባቢ ተጠልለው የሚገኙ መሆኑንና ማህበረሰቡ አርብቶ አደር እንደመሆናቸው ለራሳቸውም ሆነ ይዘው ለተፈናቀሉት ከብቶቻቸው በምግብና ውሃ እጥረት እንደተቸገሩ ማክለው ገልጸዋል። አዋሳኝ አካባቢዎች ላይ ለጊዜው እየተካሄደ ያለው ግጭት ባይኖርም ስጋቱ ግን ስላልተቀረፈ ተፈናቃዮችን ወደ ቀያቸው ለመመለስ አስተማማኝ ሁኔታዎች አለመኖራቸውንም ጠቁመዋል። በዚህ በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢ ላይ ከሐምሌ ወር ጀምሮ በተፈጠረው ግጭት ከ288 ሺህ በላይ ዜጎች መፈናቀላቸውን ባለፈው ሳምንት መጨረሻ ባወጣው ሪፖርት ያመለከተው የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ይህ የተፈናቃዮች ቁጥር ትክክለኛ መሆኑንም ከሁለቱ ክልሎች ባለስልጣናት ማረጋገጡን አስገንዝበዋል። ዓለም አቀፋዊው የሰብአዊ ተቋሙ ከሐምሌ ወር አጋማሽ ጀምሮ በተደጋጋሚ በተፈጠረው ግጭቱ በሰው ህይወትና በመሰረተ ልማት ላይ ጉዳት መድረሱን ጠቅሰዋልም። የሀገር መከላከያ ሰራዊት በአዋሳኝ የሁለቱ ክልሎች አካባቢ ላይ ተሰማርተው አካባቢውን ማረጋጋታቸውንም የገለጸው የኦቻ ሪፖርት ግጭቱ ቢቆምም በየጊዜው የሰዎች መፈናቀል ግን አለመገታቱን ጠቁመዋል።